ሰላም ለእናንተ ይሁን። ወንድማችሁ ናዝራዊ ነኝ ከናዝራዊ ብሮድካስት ነው። ዛሬ ይዤላችሁ የቀረብኩትን መልእክት መውረስ የሚል ነው። በንጽህና መውረስ። ስለዚህ በየትኛውም በህይወታችሁ አቅጣጫ የምትወርሱት ነገር ካለ በክርስቶስ ኢየሱስ ከተነገረላችሁ ተስፋ ጋር አይወዳደርም፣ ለሚዛንም አይቀርብም። ስለዚህ እንዴት ነው በእግዚአብሔር የተገባልንን ተስፋ መውረስ የምንችለው የሚለውን በተከታታይ ከዛሬዋ ቀን ጀምሮ ከኔ ጋር እንከታተላለን። ዛሬ የምንነሳበት ክፍል በኢያሱ መጽሐፍ ምዕራፍ 5 ከቁጥር 9 ጀምሮ ያለው ክፍል ነው። እግዚአብሔርም ለኢያሱ እንዲህ ብሎ ይናገረዋል። ዛሬ አለው የግብፅን ነውር ከእናንተ ላይ ምን አረኩት? አንከባለልኩት። የግብፅ ነውርን ከእናንተ ላይ አንከባለልኩ። የዛም ስፍራ ስም እንዲህ ተብሎ ተጠራ ይላል፣ ጌልጌላ ተብሎ ተጠራ። ስለዚህ ጌልጌላ የሚለው ጋላን ከሚል ከሂብሩ ወርድ የመጣ ነው። ስለዚህ ቋጥኝ ድንጋይን ማንከባለል ማለት ነው። እንደ ቋጥኝ የከበደን ማንከባለል ማለት ነው። የግብፅ ነውር ለምን ተብሎ ተጠራ ካላችሁኝ፣ እስራኤልን በምድረ በዳ ያገበጠው ነው። ይሄ ቋጥኝ የሆነ ኃጢአት የሚያጎብጥ ነው። ጌልጌላ ማለት ነውር የተወገደበት ንጽህና የተተካበት ማለት ነው። መንፈሳዊ ትርጉሙ ነውር ተወግዶ ንጽህና የተተካበት ማለት ነው። ስለዚህ መውረስና የድል ህይወት መኖር የምትፈልጉ ከሆነ በህይወታችሁ አስፈላጊው መሰረታዊው ነገር ንጽህና ነው። አዎ እኛ እኮ በክርስቶስ ኢየሱስ ደም ነጽተናል ልትሉኝ ትችላላችሁ። ህይወታችን የዕለት ተዕለት መስተጋብራችን ንጹህ ነው ወይ? ከዓለማዊነት የተጠበቀ ነው ወይ? ምክንያቱም እግዚአብሔር የግብፅ ነውር ብሎ የሚጠራው ነገር ዓለማዊነትን እስቲ በማስረጃ እንየው። ከግብፅ አማልክት መካከል እስራኤል 400 ዓመት በተቀመጠበት በነዚያ የባርነት ዓመታቶች ከ1400 እስከ 2000 የሚቆጠሩ የግብፅ አማልክቶች አሉ። ሜጀር የሆኑትን ዋና የሆኑትን የግብፅ አማልክት ዛሬ ላስቀምጠላችሁ። ብዙዎቹ የግብፅ አማልክት ወይ ልጅ የሚሰጡ ወይ እርሻ የሚሰጡ ወይ አሳ የሚሰጡ ወይ በህይወታችሁ ስኬታማ በምድራዊ ህይወታችሁ ስኬታማ ምድራዊ ህይወታችሁን የሚያቃኑ ናቸው። ዘላለማዊ ወይም የሰማይ ህይወት የሚባል የላቸውም። ስለዚህ እነዚህ ሰዎች ከግብፅ ወጥተው በምድረ በዳ ሲቸገሩ ታያላችሁ። በግብፅ ሽንኩርት ነበረን፣ በግብፅ እኮ ስጋ እንበላ ነበር፣ ምንቸት ነበረን። ለምን? እነዚህ ምንቸቶች፣ ሽንኩርቶች፣ የስጋ ስጦታዎች ሁሉ ከአማልክቶቻቸው የተገኘ ነው። ለምሳሌ አሁን አንዱን አማልክት ዛሬ ልንገራችሁ። በግብፅ አማልክት መካከል አንዱ የናይል ወንዝ ነው። የናይል ወንዝ ነው። ሁለተኛው ፈርዖን ነው። ፈርዖን ራሱን የቻለ አማልክት ነው፣ አምላክ ነው። ስለዚህ ለናይል ወንዝ ለአባይ ወንዝ አምልኮት አላቸው። ለምን? ፍሬያማነትን፣ የእርሻ ፍሬያማነትን፣ አሳን የሚሰጠን አባይ ነው ተብሎ ይመለካል። ስለዚህ በህይወታቸው ከእግዚአብሔር ጋር መራመድ አቅጧቸው በግብፅ ሀሳብ ታያላችሁ። ስለዚህ እግዚአብሔር 40 ዓመትን ጠብቆ ነውርን አንከባለልኩ ይላል ከሁለተኛው ትውልድ ላይ። ይኸውላችሁ ዓለማዊነት አባቶቻቸው በምድረ በዳ ቀርቶ እንኳን በልጆቻቸው የቀጠለ ነው። ለምን? በህይወት ስርዓት ውስጥ የሚመጣ ነው። በክርስቶስ ኢየሱስ በከበረው ስርየት አምነን ድነን ተቀድሰን ልጆች ብንሆንም ህይወታችን ግን ከዓለማውያን የተሻለ ያልተለወጠ በንጽህና ያልተወረሰ ከሆነ ከእግዚአብሔር ጋር ድጋሚ ያጣላናል። እንዴ ሰው በክርስቶስ ታርቆ እንዴት ከእግዚአብሔር ጋር መጣላት ይችላል? እሺ በአዲስ ኪዳን መጽሐፍት አንደኛ ዮሐንስ መልእክት ላይ ሲናገር እንዲህ ይላል፣ ዓለምን መውደድ ከእግዚአብሔር ጋር ጠበኛ ያደርጋል ይላል። ዓለምና ሞላዋ ግን ያልፋሉ፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም አያልፍም ተብሎ በቅዱሳን መጽሐፍት ተጽፏል። ስለዚህ ዛሬ ነውርን አስወግደን በንጽህና መመላለስ ይሆንልን። የተጠራችሁት ለድልና ለአሸናፊነት ህይወት ነው። የድልና የአሸናፊነት ህይወት የክብርን ተስፋ ወርሶ ለመኖር ደግሞ የመጀመሪያው መሰረት ንጽህና፣ ከዓለማዊነት ከኃጢአት የተለየ የንጽህና ህይወት። መንፈስ ቅዱስ እንግዲህ ይህንን ያስተማረኝ፣ በንጽህና መመላለስ መሰረትህ ንጹህ ይሁን ያለው። ስለዚህ ዛሬም እኔ እጋብዛችኋለሁ፣ ህይወታችሁን አንጹት፣ አገልግሎታችሁ ንጹህ ይሁን፣ እጆቻችሁ አንደበቶቻችሁ ንጹህ ይሁን። እንዲህ ከሆነ በህይወታችሁ በክርስቶስ ኢየሱስ መንግስት ውስጥ የተገባላችሁን ተስፋ ወርሳችሁ ትኖራላችሁ። እስራኤል የወረሰው በኢያሱ መሪነት፣ በጆሹዋ መሪነት፣ በአዳኙ መሪነት በምን ወረሰ ካላችሁኝ፣ በንጽህና መሰረት። ከሁሉ ንጽህና ይቀድማል።
ከሁሉ ንጽህና ይቀድማል። መንፈስ ቅዱስ በህይወታችሁ እንዲሰራ ንጽህና አስቀድሙ። እግዚአብሔር እንዲዋጋላችሁ ንጽህና አስቀድሙ። እግዚአብሔር እንዲቆምላችሁ ንጽህና ይቅደም። የህይወት ንጽህና፣ የዕለት ተዕለት የህይወት የተግባር ንጽህና፣ የአስተሳሰብ ንጽህና ተለዩለት። ይሄ መሰረቱ ከሆነ ለድል፣ ለመውረስ፣ ለአሸናፊነት በሩ የተከፈተላችሁ ናችሁ። ተባረኩልኝ። የእናንተው አገልጋይ ናዝራዊ ነኝ ከናዝራዊ ሚዲያ ብሮድካስት። ከዛሬዋ ቀን ጀምሮ የተለያዩ በንጽህና ላይ መሰረት ያደረጉ መልእክቶችን ወደ እናንተ ይዤላችሁ እመጣለሁ። ይሄ ክፍል አንዱ ነው። ጌልጌላ ይሁንልን፣ ንጽህና ይሁንልን፣ ከዓለም ተለይተን ለክርስቶስ ኢየሱስ መኖር ይሁንልን። በጆሹዋ በኩል ጆሹዋ የሚለው የሂብሩ ቃል አዳይ ማለት ነው። የሹዋ የሚለውም አዳይ ማለት ነው። ተመሳሳይ ግስ ነው ያለው። እኛም በኢየሱስ መውረስ ይሆንልናል፣ እነርሱም በኢያሱ በኩል መውረስ እንደሆነላቸው እስራኤል የሚመጣውን ረጅሙን ጊዜ በሴሎ ከመስፈሩ በፊት መሰረቱ አድርጎ የተቀመጠው ጌልጌላ ላይ ነበረ። ስለዚህ ጌልጌላ መሰረት ነው። ኢያሱ የትኛውንም ጦርነት የተዋጋው ከየት ነው ካላችሁኝ ከጌልጌላ ተነስቶ ነው። ከጌልጌላ ተነስቶ ያሪኮን ወረረ። ከጌልጌላ ተነስቶ 31 ነገስታትን ተዋጋ። ጌልጌላ መሰረት ነው። ንጽህና መሰረት ነው። የድል የአሸናፊነት የክብር ህይወት መምራት ከፈለጋችሁ መሰረቱ ንጽህና ነው። ተባረኩልኝ። በሚቀጥለው ሁለተኛ ክፍል እንገናኛለን። ኢየሱስ